ኢትዮጵያ በቀጣዩ ዓመት ምርጫ ታስተናግዳለች። መጪውን ምርጫ ደግሞ ፍትሃዊና ተደራሽ ለማድረግ ያግዛል የተባለ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ቀርቦ ምክክር እየተደረገበት ይገኛል። ይህ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ለማሻሻል የቀረበው ረቂቅ አዋጅ ደግሞ በውስጡ የተለያዩ ሀሳቦችን ይዟል። በተለይ መጪውን ምርጫ ፍትሃዊ ያደርጋሉ ተብሎ የታሰቡ ለምሳሌ ያህልም በምርጫ ጣቢያዎች አካባቢ ከዚህ ቀደም በነበረው አዋጅ ውስጥ 3 ብቻ አስፈጻሚዎች ይገኙ ነበረ። እንዲሻሻል የቀረበው አዋጅ ደግሞ በምርጫ ጣቢያ ውስጥ እንደተመዘገቡት መራጮች ያህል የሚወሰን አስፈጻሚዎች እንዲኖሩ ሀሳብ ቀርቦበታል። በሌላ በኩል ደግሞ ብሔራዊ የሆኑ የፖለቲካ ፓርቲዎች ሲቋቋሙ ከዚህ ቀደም ከ5 ክልሎች የተውጣጡ አባላት ስብጥር እንዲኖረው ይጠበቅ ነበረ። አሁን ግን ከክልሎች መስፋት ጋር በተያያዘ አካታች እንዲሆን በሚል ከ7 ክልሎች የተውጣጡ አባላት እንዲኖሩት ተወስኗል። በዚህኛው አዋጅ ውስጥ አዋጁ በእርግጥ አልጸደቀም። ይሄኛውን አዋጅ ለየት የሚያደርገው ከዚህ ቀደም አዋጁ ሲወጡ በነጋሪት ጋዜጣ ታትመው ከወጡ በኋላ ነበር የሚጸድቁት። ይህ አዋጅ ግን በወጣ ማግስት ይጸድቃል፣ ተግባራዊ ይደረጋል ተብሏል። ዛሬ በዜና ኢትዮጵያ ከተመለከትናቸው ጉዳዮች መካከል አንደኛው ይህ ነው። ዜና ኢትዮጵያን በኢቲቪ ዜና ቻናል እና በዶት ስትሪም አማራጮቻችን እንድትከታተሉ እንጋብዛለን።